ሱራፌልና ቅንጅርቲ ሲተያዩ እጅግ በጣም ነበረ እየተናደደው። ቅንጅርቲ መናገር ባይችልም እንኳን ሱራፌልን ሲያየው ሁሉ ነገሩ ተቀያየረ። ሳሚም ቆይ ለምንድን ነው ሱራፌልን ስታየው እንደዚህ የሆንከው? ቅንጅርቴ ሱራፌል ምንድን ነው የሆነ ነገር አለ ማለት ነው በመሀላችሁ ነው ወይስ ከዛ ሰይጣን ዶክተር ጋር አብራችሁ ትሰራላችሁ ማለት ነው? ቅንጅርቲ አንተን ሲያይ ለምን ፊቱ ሁሉ ተቀያየረ? ለምን እንደዚህ ሲሆናል ሲል ይጠይቀዋል። በፍጹም እኔና ዶክተር ሮቤል አብረን አንሰራም። ሮቤልን እንደውም ከኔ እንዲርቅ ከቤዛም እንዲርቅ ነግሬዋለሁ። አብረን አንሰራም። በፊት ምናልባት አሁን ላይ ግን እኔ ከሱ ጋር እየሰራው አይደለም ይላቸዋል። ቆይ ግን አልገባኝም ሱራፌል ምን እያወራህ ነው ያለኸው? ምናልባት የሆነ የደበቀው ሚስጥር እሱ የሚያውቀው ሚስጥር ካለ ስትለው እሱም በፍጹም በቃ የነበረው ነገር ሁሉንም ነገር እናንተ የምታውቁት ነው፣ ከዛ የተደበቀ ነገር የለም ይላቸዋል። እናም ሱራፌል ግን ከሮቤል ጋር እንደሚሰራ አሁን ላይ ግልጽ እየሆነ ነው። ምክንያቱም ሱራፌል ሮቤልን ጋር የሚያወሩት የገባውን በገንዘብ ተገዝቶ እንደሆነ። እናም ሳሚ ለሱራፌል እሺ ባለፈው ጊዜ ስልክ ስታወራ የነበረው ለማን ነበር ስትለው፣ አዎ እውነቱን ነው ሳሚ፣ የሆነ ጊዜ ስልክ ስታወራ ቅንጅርቲ ሁሉን ነገር ሰምቶሃል። ከማን ጋር ነበር የምታወራው? ከማን ነበር የምታወራው ስትለው፣ አዎ አውርቻለሁ። ከዛ ያለፈ ነገር ሌላ ምንም ነገር የለኝም፣ ሌላ ታሪክ የለም። የእውነቴን ነው የምላችሁ። ስለዚህ ከኔና ከሮቤል ጋር አታያይዙኝ። እኔ ከሮቤል ውጭ ነኝ። ሮቤል የሚባል ሰው እኔ ራሴ ማየት አልፈልግም። እኔንም እኮ ለመግደል የሚሯሯጥ ሰው ነው። ይሄን አታውቁም እንዴ? እንዴት እንደዚህ ሊሆን ይችላል? ለማንኛውም አሁን እንውሰደው ወደኛ ቤት ይላቸዋል። አይ ሲል ቤዛም አይ ወደኛ ቤት ሄድ። አሁን የት ሄዳ ነው? እሺ ኩቻ የት ሄዳ ነው ሲሉት እየተንተባተበ ቢሆንም በድንጋጤ ምክንያቱም ሮቤል አስጠንቅቆታል። ለማንም ሰው እንዳትናገር፣ ፍቅረኛህን እኔ እንዳገጥኳት ከተናገርክ ግን እውነት እገላታለሁ ብሎታል። ስለዚህ ሳሚ ያለው አማራጭ መደበቅ ስለነበረ ኩቻ አያቷ ጋር ወደ ገጠር እንደሄደች እና ቤተሰብ ልጠይቅ ብላ እንደሄደች ይነግራቸዋል። ቤዛም በጣም ግራ ትጋባና እሺ እህትህ ማማዬስ ስትለው ማማዬ ለጸበል ብላ ወደ ክፍለ ሀገር ወጣች፣ ጸበል ልጠመቅ ለተወሰነ ጊዜ ብላ እና ለሷ እኮ ነበር እየመጣ ነው እኛ የሷን ሕክምና። ምክንያቱም አንተም ዝም አልክ እኛም ዝም አልንህ፣ ሁላችንም በየራሳችን ጉዳይ ተጠምደን የሷን ሕክምና ችላ ብለነዋል። እናም እባክህን ሳሚ ይቅርታ አድርግልኝ። እናም አሁን የማማዬን ሕክምና መቀጠል እንዳለበትና እንድትታከም ሁላችንም እንረባረብ። ለምን አሁን ወደ ጸበል ሄደች? ምክንያቱም ጸበላውን ስትሄድ ስትቆይ ህመሟም በቆየችበት ልክ እየጨመረ ነው የሚመጣው። ስለዚህ ቶሎ መታከም እንዳለባት መውጣት አለባት ከሀገር ይሉታል። ሳሚም አዎ እሱ ነገር ልክ ነው፣ እኔም ራሱ ረስቻታለሁ። እኔ ወንድሟ የእናቷ ልጅ የረሳኋትን እንደውም እናንተ አስታውሳችኋት፣ የሚገርም ነው ሲል ሳሚም ይናገራል። በዛን መሀል ሱራፌል ችግር የለውም እኛም ያው ያለውን ነገር ታውቃለህ፣ በዛ ምክንያት ነው እንጂ ከውስጣችን ሳናስብ ቀርተን አይደለም። ስለዚህ አሁን የመጣ ነው እንደውም እናንተም ስጠፋብን ስልክም ስንደውል አላነሳ ስትለን እኮ ልንጠይቅህ ነው የመጣ ነው። ልንጠይቅህ ብቻ ሳይሆን ማማዬን አናግረናት ሕክምናው እንዲጀመርና እንድትሄድ ፈልገን ነው፣ ፕሮሰሱ እንዲጀመርላት ነበር ሲሉት፣ አይ በቃ እሺ ስትመለስ ሁሉ ነገር ይሆናል፣ አሁን ያው ለጸበል ሄዳለች ሲላቸው እሺ ይልና እሺ አሁን ታዲያ አንተ ብቻህን ነህ። ስለዚህ ምክንያቱም ቅንጅርት ወደኛ ቤት መሄድ አለበት እኛ ጋር ይሁን ሳሚ ስትለው፣ ሳሚም ቅር እያለውም ቢሆን በሀሳቧ ይስማማል። አንደኛ ነገር ቤዛን ለመጠበቅም ይመቸኛል፣ እዛ ለሱ ስል እመላለሳለሁ፣ ቤት መግባት መውጣት እችላለሁ ይላል። እናም በሀሳባቸው ይስማማና እሺ ሲል፣ ቅንጅርት ግን መናገር ባይችልም ግን ደግሞ ፊቱ በፍጹም አይሆንም እያለ ነበረ። ምክንያቱም ይኸውልህ ቅንጅርት አንድ ነገር አዳምጠኝ፣ እዚህ ጋር ማንም የለም፣ ዙሮ የሚያይህ የለም፣ ብትወድቅም እኔ ሰው መውጣት አለብኝ፣ ወጣ ገባ እያልኩ ስራ መስራት አለብኝ ይለዋል። ያው ባይመቸውም ቅንጅት መናገር ባይችልም ግን ደግሞ በእነሱ ፍላጎት እሺ ተብለዋል። እናም ሳሚ በቃ አንዳንድ ልብሶችን አስተካክዬ ላምጣለት ይልና ወደ ውስጥ ሲገባ ልብስ እያስተካከለለት እያለ በመሀል ሮቤል ይደውልለታል። ቆይኔ ምልህ ለምንድን ነው ቤዛና ሱራፌል ወደ እናንተ ጋር የመጡት?
ለምንድን ነው የመጡት እናንተ ጋር ሲለው ቆይ አንተ ግን እስቲል አሁንም እየተከታተልከኝ ነው እንዴ? ምን እያደረክ ነው? እኔ ምን አውቃለሁ ለምን እንደመጡ ይለዋል። እኮ ታዲያ አሁን እኮ እያየሁ ነው፣ በሄድክበት ሁሉ አለሁኝ እኔ። ይኸውልህ ሳሚ እንዳትሸወድ፣ ሁሉንም ነገር እያንዳንዷ እንቅስቃሴን በደንብ አውቃለሁ ይለዋል። ነው ወይስ ካሜራ ገጥመሃል ቤቴ ውስጥ ሲለው አትጠራጠር ከካሜራ በላይ ነኝ እኔ ሲል ቆይ አንተ ሰውዬ ግን ምንድን ነው የምትፈልገው? ሮቤልም እየውልህ ሳሚ ያዳምጠኝ፣ ፍቅረኛህን አንገቷን ቆርጬ ጭንቅላቷን ቸቁጭ እንዳላደርግልህ ተጠንቀቅ፣ የምልህን ነገር በአግባቡ እንድታደርግ ይለዋል። እሺ ለማንኛውም ጨርሻለሁ። አሁን አንድ ነገር ይውልህ፣ አሁን ደግሜ ላስጠንቀቅህ፣ እኔ እንዳገትኳትኝ ፍቅረኛህን ብትናገር ለነቤዛ እቆርጣታለሁ ይለዋል። በፍጹም አልናገርም ሲል እያወራ ሳይጨርሰው ስልኩን ይዘጋበታል። አንተ የተረገምክ ሰው ቆይ ምንድን ነው ሲል እየጮኸ እያለ ቤዛና ሱራፌል ይገባሉ ወደ ቤት። ሲገቡ በጣም ይደነግጥና ልብስ እየወረወረ ስለነበር እንደገና ልብሱን አፋፍሶ ወደ ሻንጣ ውስጥ ይከታል። ሳሚ ግን እኮ ልክ አይደለህም፣ ልክ እያሰብክ አይደለም፣ ምን ሆነህ ነው? ችግር አለ ወይ ብላ ቤዛ ስጠይቀው በፍጹም ምንም ችግር የለውም፣ ነገሮች ሁሉ እያሳሰቡኝ ስለሆነ ነው ይላታል። በቃ እሺ እንውጣ ይሉና ይዘውት ሻንጣውንም ይዘው ልጁንም መኪና ውስጥ ለሶስት ሆኖ ተሸክመው አስገቡና ወደ ቤት ይወስዱታል። ወደ ቤት ሲመጡ ትጂ እየጠበቀች ነበር። ቆይ ደግሞ ቅንጅርቲ እዚህ ቤት ምን ሊሰራ ነው? ምን ሆኖ ነው ደግሞስ እንደዚህ ሆነው? ሳሚ እዚህ ቤት ተመልሶ ሊገባ ነው ማለት ነው? ይሄንን ቤት እኮ እኔ በራሴ ስም ላደርገው ነው። ቤዛ ከዚህ በኋላ ደህና ሁኝ፣ ጊዜ ነው፣ ትንሽ ቀናት እየቀረችሽ ጎዳና ልትውጪ። እኔ ደግሞ የዚህ ቤት ባለቤት፣ የሆቴል ባለቤት ባለ ሀብት እባላለሁ። ከዛ ማንም ዙሮ አያየኝም። ሮቤልም የጎመጀውን ቤት እያጣዋል። ሱራፌልም ልክ እንደዛው ካንቺ ጋር ጎዳና ይወጣል እያለች በር ላይ ቁማ ታያለች። እናም ልጁን ቤት ካስገቡት በኋላ ሳሚ በድንገት ስልኩ ይጠራል። በቃ ቆይ መጣሁ፣ ይህን ስልክ ማንሳት አለብኝ ይልና አሁንም ወጥቶ ስልኩን ሲያነሳ አንድ ምርጫ ሰጥ